ውድ የሶሻል ሚዲያ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ ከሀበሻ ከባህል ሕክምና ከእጽዋት ከምርምር ቦታ ነው የምንገኘው። ከዚህ ከምርምር ቦታ እንግዲህ አንዳንድ እጽዋቶችን እንግዲህ ላስተዋውቃችሁ ብዬ ነው። አንዳንድ እጽዋቶች ሳስተዋውቃችሁ እንግዲህ የተለያዩ እጽዋቶች አሉ። እንግዲህ የተለያዩ ቦታዎች አምጥተን የምንተክላቸው ዛሬ ማስተዋውቃችሁ ይህን የእጽዋት ነው። አንደኛው የእጽዋት እንግዲህ ሲያፈራ ፍሬ ያለው በብዙ ዘርፈ ብዙ ነው። ይሄ እንግዲህ ቅጠሉም ፍሬውም የምንጠቀመው ዛፍ ነው። በጣም ትልቅ ዛፍ ይሆናል። ስለዚህ ወረቀት እንኳን ከዚህ ይሰራል ይላሉ ብዙዎች። ይሄ እንደ አብርሄ ያበራል ብቻውን በራሱ ጊዜ። ይሄ እንጨቱ አርጅቶ በራሱ ጊዜ ሲሰበር ሌሊት የሚያበራ እንጨት ነው ማለት ነው። በጣም ቀላል እንጨት አይደለም፣ ግን በአካባቢያችን የሚገኝ ነው። እኛ እንጠቀምበታለን። ያው ሰው ግን እንደ ተራ ዛፍ አድርጎ ቆርጦ አንዱ ይጠቀመዋል ማለት ነው። አንደኛው ይሄ ነው እንግዲህ። ሁለተኛው ደግሞ እንግዲህ እነዚህ ደግሞ የበረሃ ፍርካ ናቸው። ፍርካ ማለት ነው። ሶስተኛው ይሄ ዛፍ ነው። ይሄ ዛፍ እንግዲህ አረበታይ በስል ሶስተኛው ዛፍ ይሄ ነው። ይሄ ዛፍ እንግዲህ ጸጳጦስ ወይም መርቆ ይባላል። መርቆ ማለት እንግዲህ በጣም በቀላል እንደ ቀላል ሰው ያየዋል። በጣም ጠቃሚ የሆነ ዛፍ ነው። ይሄ በነገራችን ላይ በየደጁ ሰው ቢተክለው ይጠቅመዋል። አብዛኛውን አሁን በየሆቴሎች አንዳንድ ሆቴሎች ያሉ የሚጠቀሙት ለጌጥ ነው። ግን ይሄ ካለ ዛር መንፈስ አይገባም። ይሄ ትክክለኛ ሰው ነው እውነት ነገር ነው። ይሄ ቅጠሉ ይሄው እንደምታዩት ቅጠሉ ተቸክችኮ በጣም ለብዙ ነገር ይጠቅማል። በተለይ የጸባ አጋንንትን የሚያባርር ትክክለኛ ይሄንን ደጅ ላይ ለተከለ ሰው ጸባ አጋንንት አይገባም። ይሄ እውነት ነገር ነው። መትከለው ወደዚ ግን ሰዎች ለሆቴል ለተለያየ ነገር ዝም ብሎ ለጌጥ ነው የሚተክሉት። ግንዱም ስሩም ብዙ ታምር ያለው እንጨት ነው። ቀላል እንጨት አይደለም። ይሄ ጸጳጦስ ይቲንተባማን ይባላል፣ ወይም ደግሞ መርቆ ይባላል። ለብዙ ነገር ነው የምንጠቀመው። ይሄ ቅጠሉ እንግዲህ ለሚጥል በሽታ አጋንንት ለሚጥል በሽታ ራሱ ይሄ የሚሆን ነው ማለት ነው። በጣም አስተማማኝ የሆነ ነው። ይሄንን ደጃችሁ ቢተክሉት ይጠቅማችኋል ማለት ነው። አንደኛ ቅጠሉ ይጠቅማል፣ ግንዱ ይጠቅማል፣ ስሩ ይጠቅማል ማለት ነው። እንግዲህ ጸጳጦስ በሁሉም ቦታ ላይ የሚበቅል ቤት ላይ የሚበቅል ነው። እንደነገርኳችሁ ዛር መንፈስን የሚያባርር ስለሆነ ደጃችሁ ላይ ግቢያችሁ ላይ ቢተክሉት ጠቃሚ የሆነ እጽዋት ነው ማለት ነው። ሁለተኛው ደግሞ እንግዲህ እንግዳችሁ ላይ ሶስተኛው እጽዋት ደግሞ እንግዲህ ዛሬ ማሳያችሁ ይሄ እጽዋት ነው። ይሄ እጽዋት እንግዲህ ሳሁን በጣም ይኸው እንግዲህ ቆርጬው ነው። ይሄ በጣም ጠቃሚ ነው። የዚህ ደግሞ ማቱሳላ ይባላል። ማቱሳላ ማለት እንግዲህ እድሜው ብዙ ጊዜ የሚኖር ነው። ማቱሳላ እንግዲህ ስንት 9000 ዘመን የኖረ እንግዲህ ማቱሳላ በዛ ስም ነው የሚጠራ። እጽዋት እንግዲህ ይሄ ፍሬ አለው። ፍሬው በጣም ይበላል። ፍሬው በጣም ከምን በላይ ጥርስ ላይ ያለ ነገሮችን ያጠፋል። የሆነ ነገሮችን ያጠፋል። በጣም ቀላል ነገር አይደለም። በጣም ይለባለባል። ግን ቢለባለብ የሚበላ እጽዋት ነው። እንግዲህ ማቱሳላ ብዙ ሰዎች ሳያውቁት የቀሩ አሉ። ይሄ በጣም እንግዲህ ጠቃሚ የሆነ እጽዋት ነው። ይሄ ፍሬው በተለይ ፍሬው ለብዙ ነገር ነው። በጽሁፍ እናደርገዋለን። ያን ጨቅጭቀን በጽህፈት መልኩ ይሰራል። ሁለተኛ ቅጠሉ እንደነገርኳችሁ ግንዱ እንኳን ብዙም አንጠቀምበትም። ቅጠሉ በጣም ጠቃሚ ነው። እንግዲህ ማቱሳላ ማለት እድሜን የሚያድስ እንግዲህ ህፃን የሚያደርግ ያረጁ ሰዎችን ወደ ህፃንነት የሚቀይር እንደማለት ነው። የእጽዋት እንግዲህ ቀላል ነገር አይደለም። ይሄ እንኳን በእንትን አይላመድም፣ ብዙ ጊዜ የሚላመድ አይደለም። እንግዲህ ይሄን እጽዋት እዚህ ጓሯችን ላይ ተላምዷል ማለት ነው። ማቱሳላ ማለት ይሄ ነው። ወደ ሶስተኛው ደግሞ እጽዋት ነው። አራተኛው እጽዋት ላይ ስንል ደግሞ ይሄ ነው። ይሄ እጽዋት እንግዲህ አሜራ ይባላል። አሜራ ማለት እንግዲህ ብዙ ጊዜ አይታችሁ ከሆነ ብዙ ቲክቶክ ላይ ይልቁታል። ግን ይሄ እጽዋት በተለይ ይሄው እንደምታዩት ቅጠሉ፣ ግንዱ፣ ስሩም በጣም ጠቃሚ ነው። አበባውም ይጠቅማል። አበባውን የዚች አበባ ህፃን ልጅ አፏ ልናገርላለ በጣም ይጠቅማል ማለት ነው። በጣም ጠቃሚ ነው። ይሄ እሪህ ላለበት ሰው በጣም ወሳኝ ነው። ይሄም በጣም ተታድሶ ጋር አብሮ የሚወሰድ አስተማማኝ እንግዲህ አሜራ በጣም ወሳኝ ነው። ስሩ በጣም እንደዚህ አእምሯቸው ለደነዘዘ ሰዎች የሚሆን ነው። ይሄ እንደምታዩት እንግዲህ ይሄ እንደዚህ አድርጎ ይሄንን እንደዚህ ጨቅጭቆ ቢጠጡትም በጣም ትክክለኛ የህፃናቶች በተለይ አእምሯቸው ለደነዘዘ
ለብዙ ነገር ነው የሚሆነው። ነገር ካሱ እንደነገርኳችሁ አበባ ለዚች አበባ ለብዙ ነገር የምጠቅምናት ይህች አበባ እንግዲህ አበባ አሁን ለምሳሌ ይህች ነች። እዚህ ላይ ይህች አበባ ናት። ያት ካሜራዋን አሳያችሁ። አበባ እንደዚህ ናት። ይህች አበባ እንደነገርኳችሁ ይሄ አፉን አልፈታ ላለ ህፃን የሚሆን ነው። እንግዲህ አሜራ በብዛት አልምተነዋል ማለት ነው። እንግዲህ ይሄን ይመስላል እንግዲህ የኛ የእጽዋት ምርምር ማዕከላችን። ይሄ ደግሞ ተደርቦ ያለው ደግሞ ላንቁሶ ነው። እንግዲህ ላንቁሶ በባለፈው እንደገለጽኩት ፀጉርን የማሳመር ፀጉርን ከምንም በላይ ዞማ የሚያደርግ ነው። ይሄ ቢልጡት ዝም ብሎ ሽቅ ነው የሚሄደው። ከተቆረጠም ደግሞ ውሃ ይዘንዋል፣ እንደ ውሃ ያመነጫል። በጣም አደገኛ የሆነ ላንቁሶ ማለት እንግዲህ ይሄ ልጋግ ያለው ብዙ ነገር ላንቁሶ ፍሬው ለሽበት ይሆናል። የዚህ ፍሬው ማለት እንደ ጤፍ ያለ ነው። ይሄ ደግሞ እንደዚህ ቢሰብሩትም አይቆረጥም ተሩ። በጣም እንግዲህ ላይ ሆኖ በአየር ላይ ሆኖ ስር ይሰዳል። ገና ከላይ ሆኖ ዛፍ ይዞ ነው የሚወጣ። እንግዲህ ላንቁሶ ልክ ፀጉርን በጣም ከምንም በላይ የሚያሳምር ብዙ ሰዎች አሁን ሬት ይላሉ። ላንቁሶን አይተካም። ቲክቶክ ላይ ገልጬዋለሁ። በቲክቶክ ላይ እንዳሳየኋችሁ በጣም ከምንም በላይ እንግዲህ ይሄ ላንቁሶ ማለት ይሄ ከላይ ነው የሚሆነው። በጣም ከላይ ይወርዳል። አያችሁት? እና ገና አየር ላይ ያለ ስር ይሰዳል ማለት ነው። ፀጉር እንደዚህ የሚያሳምር ነው። ይሄ ቅጠሉ ግንዱ አስተማማኝ የሆነ ነው። ይሄንን እንግዲህ ማንኛውም ሰው ፎረፎር የተለያየ ነገር ያለበት ቢጠቀመው እሙን ነው። ይሄን ማየት ነው ትክክለኛ ስለሆነ ነው። አበሻ የባህል ሕክምና ዘመጋቢ ጥባት ነኝ። እንግዲህ መድኃኒት የምትፈልጉም ካላችሁ እጽዋት የምትፈልጉ መጣችሁ ልምድ ልውጥ ማድረግ የምትፈልጉም ትችላላችሁ ማለት ነው። 0912 01 3955 0911 59 27 49 ነው። አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ሰላም እንገናኝ። አመሰግናለሁ።